አዶናይ በጃኒ ተጠቀመ፣ ጃኒ በአዶናይ ተጠቀመች ለምትሉ ሰዎች አዶናይ ደግሞ ያወራው ጊዜ ደግሞ ሌላ ታሪክ እንዳይፈጠር እኔ ፈራላችኋለሁ። እናቴ ትሙት ነው በጣም ፈራላችሁ። ራጉ እኔ ከገና አዶናይ እና ጃኒ አንድ ላይ ሳይሆኑ በፊት እኔ ጃኒ ሊጠቀምባት ምናምን ጃኒ ጃኒ ማንም አይጠቀምባትም ቪዲዮ አለ። ጃኒ ከሚሊየን ምንድን ጃኒ ማንም ሊጠቀምባት አይችልም። ከሚሊየን በላይ ፎሎወር ያላት ልጅ ናት። እሱም ከሚሊየን በላይ ፎሎ ያለው ልጅ ነው። ማንም ሊጠቀምባት አይችልም። ወዷት ፈልጓት አብሯት የሆነው ብዬ የተናገርኩበት የመጀመሪያ ቪዲዮ አለ። ገባሽ? ማናችሁም እናንተ መንጋ ሳትመጡ በፊት እንደዛ ብዬ ተናግሬያለሁ። ማከብረው እንደምደግፈው አብረው እንደውኩኝ ነገር እንደዛ የተሰማኝ ገባችሁ? ማሪ እኔ ቢሳደቡ እኔ የስድብ እኔ ምን ተፈርመንቶ ሲናገር ሁሌ አይደለ እንዴ ፎቶ የሚለጥፉት ሁሌ አንደኛ ፎቶ ጋይስ እኔ ቢሳደቡ ባይሳደቡ እኔ እኮ ችግር የለብኝም እኮ አይሞቀኝ አይበርደኝ አይገማኝ ምን አይለኝ ግማታም እንደሆነ አውቃለሁ። ሲቀጥል አጠገቤ ቁመው እንደዚህ ቁሙ አጠገቤ ጃኒ ለምንድን ነው የምትናገሪያት ብሎ የሚናገረኝ ደጋፊ ልብ ካለው አጠገቤ ይምጣ። በቃ ይሄን እኮ ነው የምነግርህ። ስም አልጠራም አላችሁ እኮ ስም አልተጠራም። በዛ ታይም ላይ ግን እኔና ኤልሻዳይ ነበር እየተቀጠቀጠ ነበረው። ገባችሁ? እኔና ኤልሻዳይ ተጣልተን ከዛም በኋላ ላይ ያ ነገር መጣ። ያ ነገር ሲመጣ እኛ ተሰደብን። ከዛ ኦኬ እሱን እንኳን በስነ ስርዓት ላገኘውና እንደዚህ ልጠይቀው አልቻልኩም። ከዛ ኦኬ አንድ ቀን ላይ አወራለሁ እያልኩኝ አሁን ሊያ እንደዚህ ስትል እንትን አልኩኝ። እሱ ጓደኛ ስፔሲፊክ አላለም። አብራችሁ ቪዲዮ የምትሰሩ ኢኒዌይስ ብቻ አሁንም እኔ እንደውም ለሱ ደግፌ ነው እየተናገርኩኝ ያሉት። የደገፍኩትን ምክንያት ቪዲዮ ነው አዶናይ ሪካርዶች በጣም እየተሰሩ ነው አይደለም? ኖ አዶናይ ለባቡኬ እንደዚህ አድርጓል። ለምን እንደዚህ ትነሱበታላችሁ ብሎ ሰው መስራት ይችላል። አረብቃል እስቲ እዚህ ጋር እኮ ግድያት እየተባለ ነው። በዚህ በኩል እኮ ህይወት ጠፋ እየተባለ ነው። ካሁን እኮ ፖሊስ ሊመጣ ይችላል። ስትረስ ገባችሁ? ካሁን እንትን ቪዲዮ ተቀርጿል ብላለች አሊያ እስቲ ቪዲዮ ተቀርጿል። በዚህ ህግ ጋር ቢሄድ ይሄ ነገር ደግሞ በማላውቀው ነገር ልገባ ነው። በገዛጂ ከምከበርበት ሀገር ወጥቼ እዚህ የሆነ ነገር ቢደርስብኝስ እዚህ የሚፈጠረው ህይወት እንዴት እንደሚበላሽ ህይወት እያሰብኩኝ ነው። ስትረስ ላይ ነበርኩ። ገባችሁ? ራሱ ማለት ነው ሊያ ጃኒ ምን አደረገች ታይ ጃኒ እያልን አንናገርሽም። ምን ይነሻል እውነት ለመናገር ስንት አይደለም። ከዛ ነው እኔ ራሴ ኮንታክቴ ነው። ለምንድን ነው አሁን ስለ እሷ እንደዚህ እንዲወራ የፈለግሽው? ለምን አትተው? በቃ ሂደሽ አውርተሽ ራስሽ ቤት ነይ። ለምንድን ነው ስለ እሷ እንደዚህ እንዲወራ? እሷ ሲያሰደበችን የሚናቀው እንዴ? ለምንድን ነው ማማራ የሚሰጣችሁ? እኛ በውስጥ ነው ሁሉ ነገር ያዝኩት። በውስጥ ቀን ያልፋል። እነሱስ የእሷ በውጭ መተው ሲሰድቡ ነው የነበሩት። ቀን ያልፋል። ተው ብላ አንዴ ወጣ ተው ስትል አይደል እንዴ ያቆሙት? ጋይስ አምሻል እንዴ ያ ነኝ እኮ ነኝ። ስለዚህ ተው እትሚና አናት አራሳቸውን ጌልኝ እነዚህ ጫጩቶች እኔ ገት ቢያስ ድብት ፈራደስ በጣም ላረ ፈለኩኝ። ኪዲ ኤልሻዳይ ሶሻል ሚዲያ ላይ የማውቃቸው ሰዎች ሲሆኑ አይደለም እኔ ካመንኩበት መናገር ካለብኝ ኪዲም ኤልሻዳይም እኔ ማስቆም አይችሉም። አሁን ለምን እኮ ነው የነገረቻቸው? አሁን እንትና ምን አርጋሽ ነው ረፊ ሲሉኝ እኔ ስላመንኩበት አልተውኩም። ማን ነው እኔን የሚያስቆመኝ ሲጀመር? አሁን ለምሳሌ ሊያ መጣችና ኤልሻዳይ ከዲቦራ ጋር ታረቁ። ዲቦራ ምርጥ ልጅ ናት አለቻት። አያችሁ ከዲቦራ ጋር አይ የራሴ ምክንያት አለኝ አለች አይደለም ኤልሻዳይ። ዲቦራ የራሷ ምክንያት በቃ እንደዛ ነው። እንደ እሷ እንደምትለው በቃ አይ ሊያ ታረቃሽ ነው ጃኒን ተይለ ያሱ ወይ አለቀ በቃ። ማንም ሰው እኮ እንደዛ ነው ሊልሽ የሚችለው። አሁን ደግሞ ሊያ ልታስታርቀው ሞክራለች፣ ግን የራሳችሁ ቢዝን አለን ነው ምንላት ሁሌ። ገባችሁ? ለእኔ እርጎ ምናሽ በኪዲ አንቺ ብዙ ሰው ጋር ልታስታርቂ ሞክረሻል። ለምሳሌ አይደለ እናንተ ነው ላይ በጣም